ይሄንን ቪዲዮ እዩትና መጨረሻ ላይ ጥያቄ ጠይቃችኋለሁ። United States of America. I am grateful to be part of this historic movement to empower children with technology and education. Welcome. ይህ ያያችሁት ሮቦት ፊገር 3 የተባለ ሂውማኖይድ ወይም ሰው መሳይ ሮቦት ለመጀመሪያ ጊዜ በዋይት ሃውስ ውስጥ አቀባበል ሲደረግለት ነው። አብሯም የነበረችው ሜላኒያ የትራምፕ ባለቤት ናት። ለአመታት ሮቦቶች ፋብሪካዎች ውስጥ አንድ አይነት አሰልቺ ስራዎችን በመስራት ተወስነው ነበር። ነገር ግን ፊገር 3 እያንዳንዱን እንቅስቃሴ ፕሮግራም የሚያደርግለት ሰው ሳያስፈልገው የሰው ልጅ እንቅስቃሴ በማየት ብቻ እንዴት እንደሚሰራ መማር የሚችል ሮቦት ነው። ልክ እንደ ቻትጂፒቲ አድርጋችሁ አስቡት። ነገር ግን እጅ፣ እግርና አይን አለው። እንዲሁም ከእውነተኛው ዓለም ጋር መስተጋብር መፍጠር የሚችል ነው። ወደ ዋይት ሃውስ ያመጡትም እንዲሁ ለማሳየት ብቻ አይደለም። ሂውማኖይድ አስተማሪዎች ወደፊት በክፍል ውስጥ ቆመው የሚያስተምሩ ማሽኖች እንደሚሆኑም ጭምር በይፋ እያስተዋወቁ ነበር። በስክሪን ላይ ኤአይን የምናይበት ዘመን አልፈን ከማሽኖች ጋር አብሮ የመኖር ዘመን በይፋ ተጀምሯል። አንድ ሮቦት ማንኛውንም ትምህርት ምርጥ በሆነ መንገድ ቢያስተምር ልጆቻችሁን እንዲያስተምር ትፈቅዳላችሁ? ሀሳባችሁ ኮሜንት ላይ። ፎሎ ናፊያድ ፒስ አውት